ከበሮ ለምን ይጮሃል? ከአስተማሪ ታሪኮች የተወሰደ። አቅራቢ ፍሪደም ቲዩብ። የኔታ ለተማሪዎቻቸው አንድ ጥያቄ ያቀረቡ። ልጆች ከበሮ ለምን ይጮሃል? የኔታ በቆዳ ስለተወጠረ ነው አለ አንድ ተማሪ የዳዊት ማህደሩን በእጁ አንጠልጥሎ ለመመለስ እየቸኮለ። የኔታም አይደለም አሉ። ሌላኛውም ተማሪ የኔታ ከእንጨት ስለተሰራ ነው አለ የለበሰውን ለምድ ከፍ ከፍ እያደረገ። የኔታም ትንሽ ዝም ካሉ በኋላ አይደለም አሉ። ተማሪዎች ሁሉ ማውጣት ማውረድ ጀመሩ። በሀሳብ ተወጠሩ። ሁሉም የማጣለትንና የገመተው መናገር ቀጠለ። ግን የሚመልስ ጠፋ። አንድ የሁሉንም ምላሽ በእርጋታ ይሰማ የነበረ ተማሪ እጁን አወጣ። እሺ ልጄ አሉ የኔታ። ድምፁንም ከፍ አደረገና የኔታ እድል ስለተሰጠኝ አመሰግናለሁ ብሎ እጅ ከነሳ በኋላ የኔታ ከበሮ የሚጮው ባዶ ስለሆነ ነው አለ። የኔታም የልጁ ምላሽ በማድነቅ ከወንበራቸው በመነሳት ልጄ ተባረክ አሉ። ተማሪዎቹም በጭብጨባ አጀቡት። የኔታም ቀጠል አደረጉና አያችሁ ልጆች፣ ባዶ የሆነ ነገር ሁሉ ይጮሃል። በውስጡ የሆነ ነገር ያለው ዕቃ ግን አይጮህም። የተማረ ሰው እንዲሁ ነው። እውቀት ያለው አይጮህም፣ ጥበብ ያለው አይጮህም። ምንጊዜም ባዶ የሆነ ሰው ይጮሃል። ጥበብ የሌለው ሲፎክር፣ እውቀት የሌለው ሲያቅራራ ይታያል። እና ልጆቼ እናንተም ባዶ እንዳትሆኑ እውቀትን ጨምሩ። በእውቀት ላይ ጥበብን፣ በጥበብ ላይ እግዚአብሔርን መፍራት ጨምሩ። ምድራችንን በማስተማርና በመስበክ የሞሉ ግን ባዶ የሆኑ ምድሪቱንም በዝማሬ ሞሉ። በሃይማኖትና በምግባር ግን ባዶ የሆኑ ጌታ ሆይ ጌታ ሆይ የሚሉ ግን ጌታ የማያውቃቸው እንደ ሰው ተፈጥረው እንደ እንስሳ በደመ ነፍስ የሚኖሩ ሰዎች በዝተዋልና ብለው ትምህርታቸውን ቀጠሉ። የኔታም ለተማሪዎቻቸው ብዙ ነገሮችን ሲያስተምሩ በእውቀት በጥበብ እንዲታነጹ ሲያስተምሯቸው ዋሉ። ተማሪዎቹም ሁሉም በጥሞና በማስተዋል ነበር የሚያዳምጧቸው። ከዛም የኔታም በሉ ለዛሬ እዚህ ላይ ጨርሰናል። በሌላት ጊዜ እስከምንገናኝ እንደነገርኳችሁ በማስተዋል ተራመዱ፣ ጥበብን ፈልጓት፣ ነገሮችን ከመናገራችሁ በፊት አስተውሉ። አንዴ ከመቁረጥ በፊት 3 ለካ ይላሉ አባቶቻችን በማለትም ተማሪዎቻቸውን አሰናበቱ። ተማሪዎችም የኔታ በተናገሩት ነገር እርስ በርስ እየተወያዩ እርስ በርስ እየተነጋገሩ ወደ ማደሪያቸው አመሩ። አምላክ ሆይ አንድ የ78 ዓመት አባት ራሳቸውን ስተው ወደ ሆስፒታል ይወሰዳሉ። ለ24 ሰዓት የሚያቆያቸውን የመተንፈሻ ኦክሲጅን ተሰጣቸው። ከጥቂት ጊዜ በኋላ ተሻላቸውና ዶክተሩ የተጠቀሙበትን ሂሳብ የ$500 ደረሰኝ ሰጣቸው። እኚህ አባትም የተሰጣቸውን ደረሰኝ በተመለከቱ ጊዜ ስቅስቅ ብለው አለቀሱ። ዶክተሩም ስለ ገንዘቡ ማልቀስ አይገባውትም፣ በአንድ ጊዜ ባይሆንም ቀስ እያሉ መክፈል እንደሚችሉ ነገራቸው። ሆኖም እኚህ አባት እኔ ማለቅ ሰው ስለዚህ ገንዘብ አይደለም፣ ገንዘቡ በሙሉ የምከፍል አቅም አለኝ። የማለቅ ሰው 24 ሰዓት ለተነፈስኩበት ኦክሲጅን $500 ልከፍል በመሆኑ ነው። ነገር ግን ላለፉት 78 ዓመታት የእግዚአብሔርን ንጹህ አየር በነጻ ስለተነፍስ ኖሬያለሁ። ለዚህም ሁሉ ጊዜ መክፈል ቢኖርብኝ ምን ያህል የእግዚአብሔር ዕዳ እንዳለብኝ መገመት ትችላለህ በማለት መለሱለት። አሁን ይህንን ወደምታነብ ወይ እህቴ ወይም ወንድሜ ልመልሰ። የእግዚአብሔር ንጹህ አየር ያለው አንዳንች ክልከላና ክፍያ ይህንን ያህል ስትነፍሺ ኖረሻል ወይም ስትነፍስ ኖረሃል። አሁን ከጊዜሽ ወይም ከጊዜ ላይ 2 ሰከንድ በመውሰድ አምላክ ወይ ስለ ነጻ ስጦታ አመሰግናለሁ በለው ወይም በይው። ግመልና ቀበሮ። ግመሉ ወንዙን እንደተሻገረ ቀበሮውም ለመሻገር መጣና ስለ ወንዙ ጥልቀት ለማወቅ ከወንዙ
በወዲያኛው ዳር ያለውን ግመል ጠየቀ። ግመሉም ጥልቀቱን ጉልበት ድረስ እንደሆነ ነገረው። ቀበሮውም ጉልበት ድረስ ከሆነማ አያሰምጠኝም በማለት ለመሻገር ወደ ወንዙ ገባ። በሚያሳዝን ሁኔታ ወንዙን እያሰመጠው ጀመረ። ይሄኔም ቀበሮ ግመሉን እንደሸወደው ተረዳና እንደምንም እየተጨርጭሮ ወደ ነበረበት ተመለሰ። ራሱንም ከሞት አተረፈ። ይሄኔ በንዴት ጮክ ብሎ አንተ ያመሃል? ጥልቀቱ ጉልበት ድረስ ነው አላልከኝም? አለው። ግመሉም አዎና ታዲያ የራሴን ጉልበት ነው እንጂ ያልኩ በአንተ ጉልበት መቼ ያልኩ በማለት መለሰለት። ቀበሮም በልምድ የቀደመውን አካል በመጠየቁ ትክክል ቢሆንም የግመሉ ማንነትን መርሳት ግን ስህተት ነበረ። ግመሉም ልምዱን ማካፈል ትክክል ቢሆንም የቀበሮውን ማንነት መርሳት አልነበረበትም። ሁለት ሰዎችም ሲነጋገሩ እንደየራሳቸው ተሞክሮ ቢነጋገሩም የአንዱ ልምድ ለሌላው መፍትሄ ሊሆን ግድ አይደለም። ባይሆን የአንደኛው የህይወት ልምድ ለሌላኛው መጥፊያ ሊሆን ይችላልና ጥንቃቄ ማድረጉ ግድ ይላል። ለምሳሌ ሁለት ሴቶች አረብ ሀገር ሰርተው ተመልሰው ውጤታማ ቢሆኑ ሁሉም አረብ ሀገር የሄደ ሰው ውጤታማ ይሆናል ማለት አይደለም። ስለዚህ የሰዎችን የህይወት ተሞክሮ ወደ ራሳችን ህይወት አምጥተን ለመተግበር ስንዘጋጅ ማስተዋልና ጥንቃቄ አይለን። በሌላ አነጋጋሪ ግመልን ስትጠይቅ ቀበሮህን አትርሳ ይላል። ሰላም ተነስተልን ውድና የተከበራችሁ የፍሪደም ቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበልልን። እንግዲህ ዛሬም እንደተለመደው አጠር ጠበር ባሉ ግጥሞች ተመልሰን መተን ነበረ። እንዳዳመጣችሁት ሁሉንም እንግዲህ በማስተዋል እንዳዳመጣችሁት ተስፋ አረጋለሁ። ከከበሮም አንስተን የግመሏንም እንዲሁም የሁሉንም ስንመለከት ሁሉም ትምህርታዊ አዘል የሆነ ነገር ነው። በመስተመጨረሻም እንደተመለከትነው የሁለት አረብ ሀገር የሄዱ ሴቶችን ተምሳሌ ሰጥቶናል። አዎ እውነት ነው። አረብ ሀገር የሄደ ሁሉ ይሳካለታል፣ ያልፍለታል፣ ይሆንለታል ማለት አይደለም። በተለያዩ ጊዜ የምንሰማው የሚታይ ነገር ነው። አረብ ሀገር ሄዳ ከፎቅ ወደቀች፣ አረብ ሀገር ሄዳ በዚህ ሁኔታ አደጋ ደረሰባት፣ አረብ ሀገር ሄዳ ተደፈረች፣ አረብ ሀገር ሄዳ እንደዚህ ሆነች ሲባል የምንሰማው ነው። እንዲሁም በአንደኛው በጥሩ ወገን ደግሞ እከሊት እኮ አረብ ሀገር ሄዳ ሰርታ ቤት ሰራች፣ ቤተሰቧን አስተዳደረች፣ አሳደገች ሲባልም እንሰማለን። አያችሁ፣ ሁለቱም ወገን የራሱ ተጽዕኖ አለው፣ መልካም ጎን፣ ጥሩ ጎን። ስለዚህ እንደየራሳችን እንጂ እንደ ሰው ተሞክሮ መኖር የለብንም። የግመሏና የቀበሮዋም ይህ ነው። ግመሉ ስለ ራሱ እንጂ ስለ ቀበሮ አላሰበም፣ ቀበሮም ስለ ግመሉ እንጂ ስለ ራሱ አላሰበም። እናም ሁላችንም በራሳችን ጫማ መቆም እንጂ በሰዎች ጫማ ውስጥ ሆነን መወሰን መፍረድ እንደማንችል ተምረንበታል ብዬ አስባለሁ። የከበሮም ስናስበው አንዳንድ ጊዜ ተማረን ያሉ ሰዎች በዝምታ ሁሉን ነገር ሲያስተካክሉን እናያለን። ያልተማሩ ሰዎች ሀገር ሲንሱ፣ ሀገርን ሲያፈርሱ፣ ሰውን ሲያጨርሱ፣ ሰውን ሲያባሉ፣ ብዙ ነገሮችን ሲሰሩ እንመለከታለን። አያችሁ፣ አንዳንድ ጊዜ የተማረ ለምን አይናገርም ይባላል። አንዳንድ ጊዜ ደግሞ የተማረ ተምሮም እውቀት እያለው ሆኖም ግን ነገሮችን ሲያበላሽ እናየዋለን። እንግዲህ እግዚአብሔር ማስተዋል ጥበቡን ይስጠን ብለን ማለት ነው። እና ሙዶችዬ አብራችሁን ስለቆያችሁ፣ ስለምታዳምጡኝ፣ ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። በሌላ አስተማሪ ነገሮች እስከምንመለስ ቸር ሰንብቱልኝ ይላለሁ። እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። እንደዚህ አይነት አጠራጠር ያሉ መልእክቶች እንዲደርሷችሁ የደውል ምልክቷንም በማብራት እንድትከታተሉን በትህትና እንጠይቃለን። ይህ ቪዲዮ ሲደርሳችሁ ስክሮል አድርጋችሁ የምታልፉ እባካችሁ አብሮነት፣ መተሳሰብ፣ መደጋገፍ ባህላችን ነውና እርስ በርስ እንደጋገፍ። ስክሮል አድርጋችሁ ከምታልፉ ለ5 ደቂቃ ብታዳምጡት አንድ ትማሩበታላችሁ፣ ሁለትም እኔን ተደግፉበታላችሁ። እና ሙዶችዬ ስክሮል እያደረጋችሁ ማለፍን ይቅርብን። እርስ በርስ እጅ ለእጅ ተያይዘን ወደ እድገት ጎዳና እናምራላለሁ። ቸር ሰንብቱልኝ። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።